ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምናችሁ እንደምንከረማችሁ። ዛሬ ኡስታዝ አቡበከር የተናገራቸው ወይም ደግሞ አንተ ላይ የሞት ዛቻ የዛተበትን ቪዲዮ ይዤልህ መጥቻለሁ ሪያክሽን እንድንሰራበት። በመጀመሪያ ግን እንዴት ነው እፎይ? ሰላም ጤና ይስጥልኝ። እንኳን ደህና መጣህ። የሞት አዋጅን እንቃወማለን። ቀየረ እግዚአብሔር። አው ታሪካችንን ቀይሯል። ነጋ ጠባ የሞት አዋጅ ይታወጅብናል አለን ምክንያቱም ከለላችን ማን እንደሆነ እናውቃለንና። እንግዲህ ብዙ ዛቻዎችን ብዙ ማስፈራሪያዎችን ሰጥቷልና ለዚህ ሰውዬ ወይም የኡስታዝ ቪዲዮዎቹን በማየት ብንጀምር እና አንዳንድ ጥያቄዎች ጠይቃለሁ። ከዛ ተነስቼ ጥሩ። ያው የተለመደ ነው። ኡስታዞቹ እኔን ለማስገደል ብዙ ውጣ ውረድን ወጥተዋል። ብዙ ቅስቀሳዎችን አድርገውብኛል። ለእኔስ እንስማውና ምላሽ እንሰጥበታለን። በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛል እንደሰማው ነብዩ ክብር ምናምን ነው ረጅም ሰዓት የሚለውና እኛ እንግዲህ ብዙ ጊዜ በተለይ አንተ ያለ መስረጃ ያለ መረጃ አታወራምና እስከዛሬ ያልናቸው የተማርናቸው ነገሮች እውነት አይደሉም ወይ? ለምንድን ነው አስሬ ክብር የሚለው? ያ ሙስሊሞች እንግዲህ ዳይቨርት ለማድረግ ነገሮችን ነብያቸውን በአይምሯቸው የሳሉት አለ። ሐዲስ ላይ እና ቁርአን ላይ ተፍሲሮች ላይ ያለው ሲራዎች ላይ ያለው ሌላ እና ሰው ሲያውቅባቸው አይወዱም። በአረብኛ ደብቀው ሰው እንዳያውቅባቸው በማታለል ነብያችን ውድ ነው፣ አዛኝ ነው፣ ጥሩ ነው፣ ጨዋ ነው፣ ቆንጆ ነው እንዲህ ነው በሚል ነው እና በዚህ ነው የሚሸውዱት። ይህንን እኔ ገለጥ አድርጌ እነሱ እንደሚሉት እንዳልሆነ በማሳየቴ በጣም ይበሰጫቸዋል። ለምሳሌ አንድ ነገር ልንገርህ። ሚስተር ኤክስ የሚባል የሆነችን ሴት እያየ እዛም እያየ አግቢኝ እያለ ሲል ያቺ ሴት አይታው ንግስት ለተራቀ ወንድ ራሷን አሳልፋ አትሰጥም ብትል ያ ሰው ደግሞ ሚስቶች ቢኖሩት በአንድ ሌሊት ከብዙ ሴቶች ጋር የሚያደርግ ቢሆን ያቺ ሴት ክብር እንዳላት ነው ከዛኛው ወንድ የምታውቀው አይደለ? በደንብ ነው። ይሄንን ሐዲስ ብታነባውን የነብዩ ታሪክ ነው። የምር ነው። ሰሂህ ቡኻሪ 52-55 ላይ የሚገኝ ነው። አንዲት ሴት ከሞግዚቷ ጋር ወደ መሐመድ ጋር እዛ በነበሩበት አቅራቢያ በነበሩበት መሐመድ ወደ እነሱ መጣ። ከዛ መጣና አያት። ገና እንዳያት ምን አለ? የጡት የምታጠባ ሞግዚት አለቻት። when the prophet entered upon her he said to her ገና እንደገባ ወደ እሷ ምን አለ መሐመድ? ገና እንዳያት እኮ ነው give me yourself in marriage as a gift ራስሽን እንደ ስጦታ በጋብቻ ለኔ ስጪኝ፣ አሳልፈሽ ስጪኝ እና ገና እንዳያት ሞግዚት ያላት ልጇ የምታሳድግ ያላት ባልሽ ማን ነው ምናምን እንኳን ብላ አልጠየቀም እኮ ገና እንዳያት ሴቷ ልጅ ያላትን ማለት ነው ያሰፍራል። ገና እንዳያት ከዛ ምን አለች እሷ መሰለ give me yourself in marriage as a gift ሲላት she said can a princess give herself in marriage to an ordinary man አስባ ንግስት ለአንድ ተራ ወንድ ለማንኛውም ሰው አንዲት ንግስት ራሷን አሳልፋ ትሰጣለች አለችው። እና እንደዚህ የሚል ከሆነ የራሳቸው መጽሐፍ አሁን ይሄን የሚያስጨረጭራቸው በቃ ይሄንን ስታነበው ሰው ሲያውቀው ይበሳጫሉ። እነሱ ደብቀውት በአረብኛ ሳይገልጹት ነብያችን በጣም ተወዳጅ ነፍሳችንን የምንሰጥለት እንዲህ የምንሆንለት ሚሊየን የሚሞትለት ምናምን በጊዜው የነበሩ ግን በዚህ በጣም የሚንቁትም ነበሩ። ጠባሪ ላይ ስትመለከት ሴት አሳዳጅ ሁሉ ይሉት ነበረ። በትክክል ከዛ አንጻር ነው እና ክብር የሚሉት በ56 ዓመቱ የ6 ዓመት ህፃን እንዳገባ የሞተ ሬሳ መቃብር አውጥቶ ምራቁን እንደሚቀባ ጣቢውን እንደሚያጠጣ የወንድ ልጅ ብልት እንደሚስም እንደዚህ አይነት ነገሮችን መረጃዎችን ስናወጣ ያበሳጫቸዋል። ከሚበሳጩ ደግሞ ወይም እንደዚህ ዛቻ ማስፈራሪያ አንተ ላይም ከሚያመጡ ለምን አይወያዩም? አቅሙ ካላቸው እነኚህ ኡስታዞች ትልቆቹ ኡስታዞች ብሎ ውሸት ነው ካለ ይሄ ነው ብሎ ማሳየት ይችል ነበር። ወደ ቀጣዩ ቪዲዮ እንሂድ። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን
ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። እንሰማ ትንሽ ፈገግ አስብሎኝ ነበርና እዚህ ላይ አንድ ሁለት ጥያቄዎች ልጠይቅህ። አንደኛ አስሬ ቤተ እምነት የክርስቲያን እምነቶች ቤተ እምነት የሚለው ለምን እንደሆነ አይገባኝ። እውነት ለመናገር ምን መሰረት ላይ ቆሞ እንደዛ እንደሚናገር ስለማይገባኝ ለምን ይመስላል የሚል ጥያቄ አቀርብልሃለሁ። ሁለት ደግሞ እስልምና በግዴታ አይደለም የሚል ጭብጥ ያነሳ ወሬ አንስቷልና እስልምና እንደው አያስገድድምን? ያ በመጀመሪያ ደረጃ ክርስቲያኖች ወቁልን ቤተ ክህነት ወቀልን እያለ ጥሪ የሚያቀርበው በእኔ ላይ ቅስቀሳ የሚያደርገው ከፋፍለህ የመስራት ስራን ተከነውበታል። አንተን ነጥሎ ለማውጣት ነው። ገባ? ሙስሊሞቹ እኔ ላይ ቅስቀሳ ካደረጉ ክርስቲያኖቹ ደግሞ የኛ ነው ካሉ ውሽት አንድ እኩል ይሆናል። ከዛ የኛዎቹም ክሌም ማድረግ ይጀምራሉ። እናንተ የኛን እያቆሸሻችሁ የኛን እየተቻችሁ ብቻችሁን አይ እኛ የእናንተን ስንናቅፍ እንዴት ትቃወሙናላችሁ ብለው ክሌም ያደርጋሉ ክርስቲያኖቹ። ነገር ግን አሁን አቡበከር አካሄዱ ምንድነው? እሱ ሙስሊሞቹ ላይ እንደዚህ ስሜ ቀስቃሽ ንግግር አደረገ። መልሶ ደግሞ ከራሴ ወገን ያሉት ላይ ለቤተ ክህነቱ ጥሪ ያቀረበ፣ ለህዝቡም ጥሪ ያቀረበ። ቤተ ክህነቱ እኔን አይወክልም እንዲህ ክርስቲያን አይደለም ብሎ እኔ ላይ እንዲነሳ፣ ክርስቲያኖችም ደግሞ እኔን አሳልፈው ብገደልም ጎሽ እንኳን አስወገዳችሁት ብለው እንዲሉ። ገባ? ነገ እኔ ስገደል ክርስቲያኖቹ የሙስሊሞች ደጋፊ እንዲሆኑ እንጂ ሙስሊሞች ገዳይ ናቸው እንዳይሉ፣ ቤተ ክህነቱም ደግሞ አንድ አማኝ ተገደለብኝ እንዳይሉ እያሳመነ ነው ማለት ነው። የማሳመን ስራ ነው የሰራው። ያንን ታክቲክ ነው እናውቀዋለን። ሌላኛው ምንድነው? እሱ ሃይማኖቱ አያስገድድም ወይ ላልከው ስህተት ነው። በደንብ አድርጎ ነው የሚያስገድደው። ለምሳሌ አንድ ሰው ከሃይማኖቱ ከወጣ ከዚህ በፊት ደጋግመን ሰርተንበታል። በትክክል በሶስተኛው ቀን ምን ይደረጋል? ይገደላል። 3 ቀን ነው የሚሰጠው። 3 ቀን ነው። ሱናን አናሳይ 4059 ላይ ሃይማኖቱ የቀየረን ግደሉት ነው የሚለው። ይህን ባገኛችሁበት ቦታ እሱን የገደለ ገነት ይገባል ወይም ደግሞ በቂያማ ቀን ሽልማት አለው ይላል። ስለዚህ የእሱ ሐዲስ የተለየ ነው። የቁርአን በቃ ተቂያ ይባላል። የቅዱስ ውሸት ይባላል። ሱራ 3:28 ላይ ተፍሲር ኢብን ከሲር ቅዱስ ውሸት ይባላል። ቅዱስ ውሸት ይባላል። ምንድነው እሱ? ሃይማኖቱን የማያውቁ ክርስቲያኖችን የማታለያ መንገድ። እንደውም አንድ አዲስ ቆይ ላንብብልህ። በጣም ደስ ይለኛል። አንድ አዲስ አለ። እንዴት ነው እሱ እውነት እሱ እንዳለው ነው ወይ ያልን እንደሆነ እንደዚህ ይላል። እኛ አስገድደናል ወደ እስልምና የምናመጣው አለ አይደለ? ውሸት እንደሆነ ላሳየ። ሳሂህ አል-ቡኻሪ 45:57 ላይ እንደዚህ ይላል። አቡ ሁረይራ ነው የተረከው። You true Muslims are the best of people ever rise up for the mankind. እናንተ እውነተኛ አማኝ ሙስሊሞች ከተነሱት ህዝቦች ሁሉ በላጭ ናችሁ አለ። በምንድን ነው በላጭነታቸው ያልን እንደሆነ which means አለው the best of peoples for the people as you bring them with chains on their necks till they impress Islam. My God. ምርጥ ሙስሊም የተባላችሁበት ምክንያት አንገታቸውን በሰንሰለት እዛችሁ ጎትታችሁ አምጥታችሁ እስልምናው ስለምከቱ ነው። የሙሐመድ ነው ያለው። አያስገድም ደግሞ እያለ ነው እዚህ ትርክቱን የሚያወራው። ያው ተቂያ ያልኩ ለዚህ ነው። ሱራ 8:38 እና 9 ላይ ስትመለከት ሁከት እስከማይገኝ ሃይማኖት ላላ ብቻ እስኪሆን ድረስ ተጋደሏቸው ይላል። ይሄ ማለት ሁከት እስከማይገኝ ሃይማኖት ላላ ብቻ እስኪሆን ተባለ። እስኪጠፉ ድረስ ግደል ተጋደል ከተባለ ምንድነው አላስገድድ የምትለኝ? ቁርአንን እና ሐዲስን እስካልካድክ ድረስ። የሚገርመው ነገር አንዳንድ ጊዜ ቆም ብዬ ሳየው ቅዱስ ውሸት እያሉ ይላሉ። እኛ ጋር ግን 10ቱ ትእዛዝ ውስጥ መካከል አትዋሽ ነው። ከቶ አትዋሽ ነው። ልዩነታችን እንደዚህ ነው። ለህዝብ ይፋ የወጣው አዲስ ኪዳን እውነትን እውነት ሐሰትን ሐሰት በሉ በትክክል አትማሉ ብሎ የውሸት ቅዱስ እየማሉ እነሱ ሊዋሹ ይችላሉ። ሽምጥጥ አድርገው እየማሉ ማለት ነው። የውሸት ቅዱስ የለው። ቀጣዩን ሰውዬ ካለው ነገር አንፃር እንመልከት። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ
የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ እንግዲህ ከሁለት ቪዲዮዎች በፊት ሁላ አውርተንበት ነበር በዚህ ጉዳይ ላይ እና አትሳደቡ እናንተ እንዳይሰደብባችሁ ለምን እንደወረደ ሱራ 6:108 ላይ የሌሎችን ሃይማኖት እንዳትሳደቡ የእናንተ ይሰደባልና የሚለው የወረደበት ምክንያት መሐመድ አስቀድሞ የሰዎችን ሃይማኖት ዝም ብሎ ይሳደብ ነበር። ነብይ ብሎ የሚከተለው መሐመድ ይሳደብ ነበር እና አቡ ጣሊብ ሊሞት እያጣጣረ በነበረበት ሰዓት የመሐመድ አጎት ታዋቂ ተወዳጅ ተፈሪ ነበረ በቁረይሾች ዘንድ እና ይሄ ሰውዬ እኛን እንዲህ ሃይማኖታችንን እየሰደበ እኛንም እያሰቃየን ስለሆነ አጎቱ ከሞተ የሆነ ነገር ብናደርገው አጎቱ ስለሞተ ነው መሐመድን እንዲያደረጉት ተብለን እንባላለን። ስለዚህ አቡ ጣሊብ አጎቱ ከመሞቱ በፊት መሐመድን ቃል እናስገባው እሱ ይንገርልን ብለው ወደ አቡ ጣሊብ ጋር መጡ። ከዛ አቡ ጣሊብ ወይ አንተ ያው እንግዲህ አርጅተሃል ልትሞትም እያጣጣርክ ነው፣ እባክህ ልጅ ያጎተን ልጅ የወንድምን ልጅ እንትን በለው ንገረው፣ ሃይማኖታችንን አይስደብ፣ እኛንም ማያሰቃየን፣ አማልክት ጣዖቶቻችንን ማያሰቃይ አሉት። ይሄ ጥሩ ነው፣ እኛም ማንነካው እሱ ማይንካን። መሐመድ ተጠራ። መሐመድ እነኚህ ዘመዶችህ ናቸው፣ አታሰቃያቸው፣ አትስደባቸው፣ ጣዖታቸውንም አትስደብ፣ አንተ በምሰድብህ እየተናደዱ ነው አሉት። እዛ እስልምናን ታልተቀበሉ ስድብን እንደማያውቁም ነገራቸው። በዚህም ምክንያት ምን አለ ጣዖታውያኖቹ ወይም ደግሞ መካውያን ምን አሉ? እንግዲያውስ አቡ ጣሊብ ሊሞት ነው፣ አንተም የእኛን ጣዖት መስደብ ማታቆም ከሆነ እኛም ያንተን ጣዖት እንሰድብብሃለን አሉት። ዘይን ምን አደረጉ? መሐመድ የእነሱን ሲሰድብ እነሱን በተራቸው እሱን መስደብ ጀመሩ። አንድ እኩል ሆኑ ማለት ነው። ከዛ በኋላ ምን መገለጥ መጣልኝ አለ፣ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትስደቡ መገለጥ መጣልኝ አለ ማለት ነው። አሁን የሰው ሃይማኖት አንሳደብም ሲል እውነት አይመስልም? ይህንን ክፍል ሲጠቅስ ራሱ አያሳፍርም? የወረደበትን ምክንያት ስታየው ለምክንያትነት ራሱ በቂ አይደለም። መሐመድ የሰዎችን ሃይማኖት ሲሳደብ ቆየ። ሰዎች ቻሉትና መጨረሻ ላይ ሙልጭ አድርገው ሰደቡት ማለት ነው። ተገለጸለት። ሙልጭ አድርገው ሲሰድቡት ያን የተገለጠለት ሃይማኖታችሁ እንዳይሰደብ የሰው አትሳደቡ የሚል መገለጥ መጣልኝ አለ። ይሄ ብቻ አይደለም፣ እስቲል አሁን ይሰድቡናል። ታውቃለህ? እንዴት ሆኖ ሱራ 9:30 ላይ አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው። ማንን? እኛን። አላህ ያጥፋቸው ስድብ ነው፣ ምርቃት፣ እርግማን ነው። ክርስቲያኖች ብለው በቀን 17 ጊዜ አላህ ያጥፋቸው ይሉናል። ግን በአረብኛ ስለሆነ ስለማታውቀው ታልፈዋለህ። እንዲሁም ደግሞ ሱራ 90 ኡስታዝ አቡበከር ያው ይቀልዳል። ጥሩ ቀልደኛ ነው። ቁርአኑን ስለማያውቀው አንድ ቦታ አስቀድሰናል ካለ ሱራ 98:6 ላይ በተመሳሳይ የመጽሐፉን ሰዎች ተፍጥረት ሁሉ መጥፎ ናቸው ይላል። ተፍጥረት ሁሉ መጥፎ ናቸው ካለ አይ ቲንክ ቡሃሪ 1341 አካባቢ ይመስለኛል የኢትዮጵያ ክርስቲያኖችን ከፍጥራን ሁሉ መጥፎ ናቸው ይላል። በጣም ነው የገረመኝ እሱን ነገር ባለፈው ካነበብክልኝ። ከዚህ በላይ ስድብ አለ? የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያለቻቸው ከሰይጣንም በላይ መጥፎ ናቸው የሚል ሐዲስ ይዞ እኛ እንሳደብ። ኢትዮጵያ አይደለም ያው እሱ ማርያም ቤተክርስቲያን ያለችውማ። ይሁን መልካም። ቀጣዩን ቪዲዮ እንመልከት። ይህንን እናድርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ። ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። በእስልምና አደባባይ ላይ ወጥተው ክርስቲያኖች መስበክ ይችላሉ። አሁን ለምሳሌ የነሱ ሀገሮች አሉ፣ ሳውዲ ምናምን መስበክ ይችላሉ። ኢትዮጵያስ እንደው ማይታሰብ ነው አይደለም። ሳውዲ ቶ ስልጤ ላይ እና አፋር ሶማሌ ላይ አደባባይ ላይ አያሰብኩ ምን እንዳለ ስለምናውቀው አንደኛ አስተምሮት እንዳለ ታውቃለህ። አስተምሮቱ አለ። የነሱ አስተምሮት 9:9 ላይ እንዲህ የሚል ቁርአኑ እንደዚህ ይላል። ወይ ላምብልህ። ከነዚያ መጽሐፉን ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህ
እና መልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡት ድረስ ተዋጓቸው የሚል አለ። ስለዚህ እንዲዋጉ ታዟል። መዋጋት ብቻ አይደለም፣ አደባባይ መንገድ ላይ ቢያገኙህ ደግሞ ሆነ ያደርጉሃል መሰለህ። ጭራሽ መንገድ ላይ መውጣትና ስበኩ እያለ እኮ ነው መስበክ ይችላሉ አለን አይደለ? እንደዚህ ይላል ሳይ ሙስሊም 2167 ኤ ላይ አቡ ሁረይራ ነው የተረከው መሐመድ የተናገረውን ዶንት ግሪት the Jew and the Christians before they greet you። አይሁድና ክርስቲያኖች ሰላም ቅድሚያ ካላሏቸው በስተቀር በፍጹም ሰላም እንዳትሏቸው። and when you meet any one of them on the roads force him to go to the narrowest part of it። ወደ አደባባይ ውጡና እንደልባችሁ በሰፊው ስበኩ እያለ ነው አይደለ? መንገድ ላይ ካገኛችኋቸው እንኳን ወደ ጠባብ ቦታ ገፍትራችሁ ጣሏቸው ነው የሚለው። ማንም ክርስቲያንና አይሁዶችን እና ከዚህ ጋር በተያያዘ ሱራ 9:29 ተፍሲር ኢብን ከሲር ሲፈስር እንኳን መስበክ ቀርቶ ምን እንደሚል እናንብባቸው እስኪ። አንደኛ እንደዚህ ይላል፣ በክልሎቻችን ውስጥ ምንም አይነት ገዳም፣ ቤተክርስቲያን ወይንም የምንኩስና መኖሪያ አንገነባም፣ ፈራርሰዋል የሚባሉትንም አናደስም። እነዚህም ውስጥ በማናቸውም ሙስሊም ላይ ጠላትነትን ለመፍጠር የሚረዳ አገልግሎትን አንሰጥም። ሉክ ምን ብለው ቃል ያስገቡሃል? ሙስሊሞች ካሉ መጥተው አንድ ሰፈር ሙስሊሞች ከገቡ ቁጥር ከበለጡ ቤተክርስቲያን አልሰራም፣ 1 ገዳም አልሰራም፣ 2 የመነኩሴዎች መጠለያ ምናምን አልሰራም፣ 3 ሙስሊሞችን ሊያጠቃ የሚችልም ደግሞ አልሰራም እያልክ ይሄን ሁሉ ቃል ያስገቡሃል። አረ ቀጣይም አለ። ቀጥል። በቀን ሆነ በሌሊት የሚመጡ ሙስሊሞችን በቤተክርስቲያኖቻችን ውስጥ አርፈው እንዲቀመጡ አንከለክልም። ለተጓዦች እና ለመንገደኞች የቤተ እምነቶችን በሮችን ከፍተን እንከፍታለን። በሮቻቸውን ከፍተው ይለቁላቸው፣ ክፍት አድርገው ይተውላቸዋል። ለማ ለሙስሊሞች። አሁን ቤተክርስቲያንን ከፍተህ የምትተው ለሙስሊሙ ለምንድን ነው? ገብቶ እንዲዝናናበት እንደፈለገ የቤተክርስቲያናችንን በሮች ክፍት አድርገን ለሙስሊሞች እንለቃለን። እንደዚህ አይነት ቃል ነው የሚያስገቡ። ሙስሊሞቹ ከበዙ ቁጥር አፐር ሃንድ ካገኙ እዛ አካባቢ ላይ ወይ ትሞታለህ ወይ እንደዚህ ነው። በቃ እንደዚህ ነው። ምን ይሄ ብቻ እንጨምርልህ። ቁጥር 3 ደግሞ እንደዚህ ነው። እንግዶች ሆነው ለሚመጡ ሙስሊሞች የሶላት ቀን መስተንግዶ፣ የመኖሪያ ቦታና ምግብ እናቀርባለን። ሶላት በሚያደርጉበት ሰዓት ላይ አንጥፈህ ምን ብለህ ታቀርብላቸዋለህ። ከዛም ደግሞ ምግብ መስጠት ግዴታ አለብህ ለሙስሊሙ። ወይዳችን ሌላም ደግሞ አለ ልጨምርልህ። በቤተክርስቲያኖቻችን እና በቤቶቻችን ውስጥ በሙስሊሞች ላይ የሚሰልል ሰላይ አናስገባም። በሙስሊሞች ላይ የሚደረግ ተንኮል ወይም ክህደትን አንደብቅም ይላል። ምንም ነገር አንድ ክርስቲያን ተነስተውን ሙስሊሞች እንዲያደረጉ ነው፣ ለምሳሌ እንደዚህ እያደረጉ ነው፣ እኛም እንዘጋጅ ቢል አንተ ከደበቅ አንተ ትገደላለህ። ማጋለጥ አለብህ። የእነሱን ሸር አውቀህ ሰምተህ ጸጥ ነው ማለት ያለብህ። አንተን ሊገሉህ እንደሆነ እንኳን ሰምተህ እንዘጋጅ ማለት ያለብህ። ከሌሊት ታረድ ነው ከተባልክ ሰልሎ መጥቶ ሊያርዱህ እንደሆነ ከነገረ ወንጀል ነው። አረ ሌላም አለ ልቀጥልልህ። እሺ ልጆች አሁን ማስተማር ይቻላል፣ አደባባይ ወጥቷል አይደለ? እንዲህ ላላ ልጆቻችንን ቁርአን እንዲማሩ አናደርግም። ቅድም ቁርአን እናስተምራለን አለ። ቁርአን ስህተት ነው፣ ሐዲስ ስህተት ነው እያል እንዲማሩ ማድረግ አይቻልም። ያውቁታል። ጣዖት አምልኮችን ሽርክ አናስተዋውቅም። ከእስልምና እንዲወጡ አናደርግም። ማንም ሰው ወደ ጣዖት አምልኮ እንዲገባ አንጋብዝም። ወደ ጣዖት አምልኮ የሚለው ምንድነው? እሱ ከእስልምና እንዲወጣ አንጋብዝም። ያ ከጓደኞቻችን መካከል እስልምናን መቀበል የሚፈልግ ካለ አንከለክለውም። አንተ አሁን ልጅ ወይም ሚስት ወይንም ደግሞ ጓደኛ እስልምናን ልቀበል እንዴ ካለ በርታ፣ አፕሪሺየት ነው እንጂ ማድረግ ያለብህ አይ እስልምና ስህተት ነው ማለት አንችልም እንዲህ ብለው ቃል ያስገቡዋል። ምኑን ከዛ የነሱን ልጅ ግን ከእስልምና ወደ ማስወጣት አይቻልም። ጣዖት አምልኮ ነው። ቁርአንና ሐዲስን መስበክ አችልም። ሌላም ደግሞ አለ። ሙስሊሞችን እናከብራለን። እነሱም መቀመጥ ከፈለጉ እኛ ተቀምጠንበት የነበረውን ቦታ እንነሳለን። እንትን እኮ ነው በቃ just like slavery። ያ ስደተኛ እንትን ይሄ ምን ነበር? ኧረ ጥራልኝ። ወንበር እናለቅም እንዳለችው ማከርነች አለቅም ብለህ ካልገገምክ በስተቀር ወንበራችንን ሙስሊም ላይ ሲመጣ እንለቃለን።
እንግዲህ አቡበከር ይህንን እዚህ ያስተምረው ውስጥ ተዘፍቆ ነው ክርስቲያኖች አያውቁም ብሎ ስለ ክርስቲያን የተነገረውን አስተምሮቱን አናነብ መስሎት ነው። እንቀጥል። ሌላም አለ። የሚገርም ነው። የእነሱን ልብስ፣ ቆብ፣ ቱታ፣ ጫማ፣ የፀጉር አቆራረጥ፣ ንግድ፣ ቅጽል ስሞችና መደብ ስሞች አንኮርጅም፣ አናመሳሰልም። ታየህ ብዙ ጊዜ የሀረብ አይነት ልብስ ባህል ከለበስክ ይጠሉሃል፣ ሙስሊሞች ይጮሁብሃል። ማመሳሰል አችልም። በአረብኛ ከተናገር ይናደዱባል። አረብኛ እንትን እንድትል አይፈልጉም። አቃቄር ለማውጣት ይሞክራሉ። ምክንያቱም ካወቅን አረብኛውን ቁርአኑን እናውቃለን። ቁርአን ደግሞ ማስተማርም መንካትም አይችልም። ነጃሳ ነው የሚሉ ቆሻሻ ነው የሚሉ። ሌላኛውን ልቀጥልልህ። በኮረብታ ላይ አንጋልብም፣ ሰይፎችን በትከሻችን ላይ አንሰቅልም፣ ማናቸውንም አይነት መሳሪያ አንስብም ወይም አንይዝም። ሰው ስለዚህ ሊገሉኝ ከመጡ እንኩ ብዬ ነው እንጂ መስጠት ያለብኝ መዋጋት አልችልም። ራስን ሰልፍ ዲፌንስ የለም። እሺ ኮርቻው ለምንድን ነው ማንጋልብበት? በእግርህ ነው መሄድ ያለብህ። ለሙስሊሙ መልቀቅ አለብህ። ኢቨን በእግርህ ስትሄድ ጫማ ካለ ጫማን አውልቀህ ለእሱ መስጠት አለብህ። ለምን እንደሆነ ታውቃለህ? ጫማን ልብስን አውልቀህ የምትሰጠው እየሄድክ ጫማን አስወልቆ እሱ በኮርቻ ሲሄድ ከአንተ ጋር ልጁ ያይና ይላል። ሌላ በደንብ ያብራራዋል። ከዛ አባዬ አንተ በእግርህ ነው የምትሄደው፣ እሱንም ጫማህን አስወልቆ እሱ በፈረስ ነው የሚሄደው፣ ለምንድን ነው እኛ ሲል አይ እሱ ሙስሊም ስለሆነ ነው ብለህ ትነግረዋለህ አይደለ? ስለሱ መጥፎ ማውራት አይችልም። ከዛ ልጁ ምን እየሆነ ያድጋል? እኔም ሙስሊም ሆኜ እንደዛ አድርጌ ብሎ ያድጋል። እኔም በፈረስ ላይ ሄጄ እኔም እንደዚህ ገዢ ሆኜ ብሎ ተስቦ ወደ እስልምና እንዲገባ ነው። በቁሳዊ ነገር ነው ሰው ሊስቡ የሚፈልጉት። ያ በገነት ሱቁስ ብዙ ሴቶች ታገኛለህ። ትልቅ ኩባያ አንተማ እንደውም በትልቅ ሰዓት መብላት ሳትፈልግ አይቀርም። እኔ ወርቅ አለማድረግ የጀመርኩት ለዛ። ቀጣይ ደግሞ እንደዚህ ይላል፣ ማህተሞቻችንን በአረብኛ ጽሑፍ አናስቀርጽም። ማህተም በአረብኛ ማድረግ አይቻልም። አረብኛን ለአረቦች ለሙስሊሞች ብቻ ነው የሰጠው። አየህ፣ አረቄ ወይም መጠጥ አንሸጥም። ኢትዮጵያ ውስጥ አሁንም አይ ቲንክ ወደ ሀረር አካባቢ ላይ መጠጥ እየተከለከለ ነው። እዚህ ማሽ መጠጥ ሰፖርት ባልሆነም ግን ምን ያህል ሰው ከሃይማኖቱ ጋር እንዳያያዙ ታየ። መጠጥ ራሱ እንዳይሸጥ ያደረጉበት ምክንያት አስተምሮቱ ላይ ስላለ ነው። በገነት ውስጥ ነው እነሱ ገና የሚጠጡት እንጂ በገነት ወይንና ጠጁን ለመጠጣት እዚህ እየከለከሉ ነው። እሺ፣ የፀጉራችንን ፊት ለፊት አንሰራም ማለትም ሙስሊሞች ሙስሊም እንዳልሆንን በአፋጣኝ እንዲለዩን ከራሳችን ፊት ለፊት ያለውን ፀጉር ሙሉ በሙሉ እንላጫለን። ከፊት የሚሰሩት እንደዚህ ትመለጣለህ፣ ቁንጭንትንህን ማለት ነው። ይሄድብሃል እንደ ባቡር እንዳያዲድ። ከዛ ሙስሊም እንዳለው ትለያለህ በቀላሉ። የሆነው ሙስሊም መጥቶ እንደፈለገ ያዛል፣ እንደፈለገ ይጠልዛል፣ እንደፈለገ ይልካል። ባርነት ማለት እኮ ነው። አሁን ባሪያዎች በፊት ጆሮአቸውን ይበሳሉ ወይም ሱሪያቸውን ዝቅ እንዲያደርጉ ምናምን ነገር ነበረ። አሁን እችኛዋ መለያ ትሆናለች። ምን ይሄ ብቻ ሲቀጥልልኝ ሎክ የትም እንሁን የየዕለት ልብሳችንን እንለብሳለን። በወገቦቻችን ላይ ቀበቶችን እናጠብቃለን። ይሄ ወገባቸውን ሰንሰለት ምናምን ያስራሉ ባሪያዎች እንዲታወቁ ማን እንደሆኑ። ይሄንን የምታስረው ምንድነው? የውርደት ቀበቶ ነው። የውርደት ቀበቶ ታስራለህ። ልክ እንደ በሽተኛ ሐኪም ቤት እንድለይ ታማሚ ዩኒፎርም እንደሚለብሱት ወይንም ደግሞ እስር ቤት ውስጥ ያሉ ሰዎች ታሳሪ መሆናቸው ወይንም ደግሞ ታራሚ መሆናቸው እንዲለይ ዩኒፎርም የለብሰው የለ። አንተም እንደዛ ዩኒፎርም ነው የምንለብሰው። ከተማ ውስጥ ክርስቲያን የሆኑት ሁሉ ተመሳሳይ ዩኒፎርም ነው። ስለዚህ ባርነት ነው። ከባርነትም ከፍ ያለ በሃይማኖት። ሌላ ያስገረመኝን ነገር ልንገርህ። በቤተክርስቲያኖቻችን ላይ ውጫዊ ክፍል ላይ መስቀሎችን ከመስቀል እንዲሁም በመንገዶቻቸውና በገበያዎቻቸው ውስጥ መስቀሎቻችንና መጽሐፍቶቻችንን ከማሳየት እንቆጠባለን። አደባባይ ላይ ያስተምራል አለ። ቅድም አቡበከር መፍትህ ነው ሲል ነበር። መፍትህ ነው አለ። አደባባይ ላይ መስቀል ማሳየት አችልም፣ መጽሐፍ ቅዱስ ማሳየት አችልም፣ ሙስሊም በሚያልፍበት ቦታ ላይ መስበክ አችልም። እኔም ልጨምርልህ፣ በቤተክርስቲያናችን ውስጥ በድብቅ ካልሆነ በስተቀር በደንብ አስበው፣ በድብቅ ካልሆነ በስተቀር ደንበሮችን ወይንም ደግሞ ደውልን አንመታም፣ አንደውልም ማለት ነው። በድብቅ ካልሆነ ቀስ ብለህ ካልሆነ በስተቀር ሙስሊሞች ባሉበት ጊዜ በቤተክርስቲያኖቻችን ውስጥ ሙስሊሞች ቤተክርስቲያን ውስጥ መጥተው ሊያርፉ ስለሚችሉ በቤተክርስቲያናችን ውስጥ መጽሐፍቶቻችንን ስናነብ ድምፃችንን ከፍ አናደርግም። ከፍ ማድረግ አይችልም ሙስሊም ካለ። በቀበሮቻችን ላይ በጸሎት ድምፃችንን ከፍ አናደርግም። ቤተሰብ ሞቶብህ እናትህ፣ አባትህ፣ ወንድምህ
ሞቶ ድምፅህን ከፍ አድርገህ ማልቀስ አትችልም። ሙስሊም ካለ ይህ ከባድ ነው ወገኔ። በሙስሊሙ መንገዶች ወይንም ገበያዎች ውስጥ የቀብር ስነ ስርዓት ችቦዎችን አናበራም። በመንገድ ላይ ጧፍ እያበራ ሻማ እያበራ እያለቀስክ መሄድ አትችልም። ስለዚህ ባርነት ነበር። ዳሬ ሰውዬው የትኛውን ቁርአን ነው የሚያነበው? የትኛውን ቁርአን ነው እያነበበ? እኔም አላወኩም። ልቀጥልልህ። ሙታኖችን ከሙስሊሞች ሙታን ጎን አንቀብርም። ያ ሙስሊም መቃብር እዛ ጋር ካለ እዛ አካባቢ ላይ ክርስቲያን መቅበራችን እኛም አንፈልገው። ሌላ አልጨምርልህ። በሙስሊሞች የተማረኩ አገልጋይ ወይንም ባሪያዎችን አንገዛም። አክቹዋሊ እኛ ባሪያን አንገዛም ሲጀመርም፣ ግን ሰራተኛም ከሆነ ከሙስሊም የተማረከ አትችልም አንተ። እነሱ ግን ይችላሉ። የኛ ሌላኛው እና የመጨረሻው ለሙስሊሞች ባሪያ እንሆናለን፣ በየቤቶቻቸው ውስጥ ያለውን ግላዊነት ከመጣስም እንጠበቃለን። ለእነሱ አገልጋይ መሆን ትችላለህ፣ እነሱ መምራት ትችላለህ። እነሱ የሚያጠቃላይ ግን ሪፈረንት አድርጋለህ። ይመቻቸው። የመጨረሻው እነሱ ሰውዬ ነገር ግን የእምነቱን ረምዝ ይሆን የእስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸውን ነቢይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንግዲህ እንደሰማኸው ነው ማለት እኔ እንደ ጤነኛ ሰው ማስበውን ነገር ልንገርህ። ማለት ሀሳቤን ብጥል ደስ ይለኛል። እኔ የያዝኩት ነገር እውነተኛ ከሆነ ካፌ የሚወጡ እያንዳንዱ ቃላቶች እውነተኛ ከሆነ ማስረጃ ይዤ መቅረብ ነው እንጂ ሰው ላይ መዛት አይደለም። አንተ ቁርአናችሁ እንደዚህ ነው ብለህ ስታመጣ እፎይ እንገልሃለን ከሚሉ ና እፎይ ቁርአን እንደዚህ ነው እንወያይ እናሳምን ብለው ስለዛ ነበር ማሳመን የነበረባቸው እንጂ ግን እኛ ስናነበው ቁርአናቸው እነሱ እንደሚሉት አይደለም። እውነት ለመናገር የምትለው ነገር አለ እዚህ ላይ ምንድነው ዝም አንልም ሲል አሁን ሳቦች ያደረጉትን ለመተግበር ነው። እሱን ላነብልህ አሰብኩኝ። ሱናን አናሳኢ 40:60 ላይ it was narrated from ኢክሪማ የተተረከ ነው። some people apostatized after accepting Islam and Ali burned them with fire. የሆኑ ሰዎች የተወሰኑ ህዝቦች እስልምናን ተቀበሉ። ከዛ በኋላ ግን ከእስልምና ወጡ። ሰበሰበና እንደ ማገዶ አነደዳቸው። ለምን? አሊ አይቻሉም ማውጣት ከእስልምና። 3 ቀን አለፈው። ቅድም ምን ብያለሁ? መንገድ ላይ ጧፍ እያበራ ማለፍ አትችልም። በትክክል ድምፅን ከፍ አድርገህ ማልቀስ አትችልም። በትክክል እንደ ጧፍ ግን እነኝን ከእስልምና የወጡት ምን አደረጋቸው? ሰብስቦ አቃጠላቸው። መንገድ ላይ መስበክ አትችልም። የራስህ ታዲያ ምኑ ጋር ነው በሀሳብ እንወያይ እያለ ሰው የሚያወራው? እንግዲህ የራሱ ላይ የፈጠረው የራሱ ሊኖረው ይችላል። ዞሮ ግን የእነሱ ማስፈራራ ኪሳቸው የክተቱት የምንሰማቸው አይደለም። እኛ አንድ ክርስቶስ እንያዝ ነው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደለ? በሞት ስለዚህ እስከ ሞት ድረስ ቅስቀሳ የምታደርጉለት ነብያችሁ እኛ ስለሱ የተናገርነው ስህተት አለ ወይ? የለም። እናንተ ዝም ብላችሁ በጭፍን ስለምትወዱት ብቻ ታውራችኋል። እኛ ግን በመረጃ እያንዳንዱን እናፈርሳለን። ስለሱ እንሰዋለን፣ እናርድለታለን። ገለመሌ ብትሉ አንሰማችሁ፣ አንፈራችሁ። በእኛ ጊዜ የተዋረደ ነብዩ ብትል አዎ ይሄንን ክብር የሰጠን የድንግል ማርያም ልጅ ክርስቶስ የተመሰገነ ይሁን። እርሱ ሁሉን ካለመኖር ወደ መኖር ያመጣው በስጋ የተገለጠው አምላካችን ክብር ምስጋና ይድረሰው። እነሆ በህይወት ኖረን ለዚህ ክብር ስላበቃን፣ በእናንተ ዘመንም ደግሞ ይሄ ነብይ የተባለው የምትከተሉት ሐሰተኛ መሆኑን በህይወት እያላችሁ እንድሰሙ ስለሆናችሁና እናንተም ስለተረዳችሁት እናመሰግነዋለን። ኡስታዝ አቡበከር ከስሜት ከልህ ከፖለቲካ ውጣና ለህይወት ቆም ብለህ አስብ። ያለህበት መንገድ ጤናማ አይደለም፣ ህይወትም አይሆንህም።
ሙሐመድን በጭፍኑ ልወደው ትችላለህ፣ አውቃለሁ። አስተምሮቱ ጤናማ አይደለም። ስለዚህ ህይወት ወደሆነው ብርሃን ወደሆነው ረድልኝ ግደልኝ ወደ ማይልህ ሰላም ወደሚሰጠው በስጋ ወደ ተገለጠው ክርስቶስ ትመጣ ዘንድ ጥሪ ያቀርብልሃለሁ። ተድሃ መፈክርና ስሜት ወጥተህ ቆም ብለህ ክርስትናን መርምር። ጥያቄ ካለ አናግረን። ይህን ይመስላል። አዎ እንግዲህ እንዳልከው ነው። ጥያቄ ካለ ያናግረን። እኛ አንተን ለማስተማር ለማስጠመቅ በጣም ባለሙሉ ዝግጁ ነን። እንግዲህ ዛሬ ተመልካቾቻችን በደንብ እንደተማራችሁበት እናምናለን። ዛቻና ማስፈራሪያ ሳይሆን መረጃና ማስረጃ ይዘን የቀረብንላችሁ። ለነበረን ጊዜ እጅግ በጣም አመሰግናለሁ። ክብረት ይስጥልን። ወንድም እፎይ የምትለው ነገር ከሌለ እንዝጋው። በሌላ ጠቃሚ ትምህርታዊ ፕሮግራም እስክንገናኝ ቸር ቆዩ።